ኢየሱስ ተነስቷል ኢየሱስ ተነስቷል ሞትን አሸንፏል ኢየሱስ ተነስቷል ኢየሱስ ተነስቷል ሞትን አሸንፏል በሞቱ ሕይወትን በትንሣኤው መነሳትን በአብ ቀኝ መቀመጥን አገኘን ልጅነትን በሞቱ ሕይወትን ሞቴን አሳምራው ሲሉ ሰማዋቸው የማያዩት ቀብር እንዲደምቅላቸው ምንስ ሞት ቢሞሸር ምንስ ሞት ቢያምርበት መች እንደ ኢየሱስ ሞት ተሽቀረቀረለት እሱ ብቻ ሲሞት ሕይወት ተወለደ የሙታኖች ሁሉ ገዳይ ተወገደ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ በዚህ ዕለት በየቤታችሁ ልዩ ልዩ ፕሮግራሞችን ግጥሞችን ዝማሬዎችን ይዘን መተናል So we hope ይህንን ድንቅ የበዓል ቀን ከኛ ድንቅ ፕሮግራሞች ጋር እንደምታሳልፉና enjoy እንደምታደርጉት ተስፋ እናደርጋለን አብራችን ቆዩ ኢየሱስ ተነስቷል ኢየሱስ ተነስቷል ሞትን አሸንፏል እንኳን አደረሳችሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አሁን ደግሞ እንግዲህ እዚህ ክፍል ውስጥ ቁጭ ብለናል እህቶቻችንና ወንድሞቻችን ጋር የጥያቄና የመልስ ጌም ይኖረናል it's gonna be so fun so እዚህ ጋር ያለው ሰው against this person ሆነን ነው የምንጫወተው እና የተሳሳተ ሰው እዚህ ጋር ሎሚ ያለ አረንጓዴ ነው በጣም ነው የሚያስፈራው ይሄንን ይበላል አሸናፊ ሰው ደግሞ እዚህ ጋር ከረሜላ አለ ይሄንን ይበላል so it's gonna be fun እንግዲህ ምን ያህል ባይብልን እንደሚያውቁ እናያቸዋለን ቺት ያደረገ ሰው ደግሞ ስፔሻል ቅጣት አለው so ተከታተሉ በድጋሚ ተመልሰናል ተወዳዳሪዎቻችንን ስማቸውን ያስተዋውቁልን ኤልዳና ራኪብ እሺ የመጀመሪያው ጥያቄ የሚሆነው በቤተ መቅደስ ውስጥ ኢየሱስ ክርስቶስ ከሞተ በኋላ ምንድን ነው የተፈጠረው መጋረጃ ተቀደደ ፀሐይ ጨለመች ማን የቀደመሽ በቤተ መቅደስ ውስጥ መጋረጃ technically equal እሺ ታይ ብሬከር እንደገና ይጠየቃሉ ሌላ እሺ ታይ ብሬከራችን ሁለተኛው ጥያቄያችን የትኛው የትንቢት መጽሐፍ የኢየሱስ ክርስቶስን መወጋት ይናገራል ሉቃስ የትንቢት መጽሐፍ የብሉይ ኪዳን አዲስ ኪዳን ላይ ትንቢት መጽሐፍ ይላል እሺ ትንቢተ ኢሳይያስ ኖ ኢሳይያስ የትኛው ሎሚ የትኛው ይሄ ይሄ ተለቀረ ማነው ቀድሞ የሚወጣው? አይቻልም እኔ ነው ውጣችሁ አሳዩን ቶሎ ውጣችሁ አሳዩን ይጨመር ይደገማች ቶሎ እሺ እንግዲህ ይሄኛው ጥያቄ ሁለቱም አልመለሱም መልሱ ልንገራችሁ እሷ ሉቃስ ብላለች ኢሳይያስ ብሏል መልሱ ትንቢተ ዘካርያስ 12:10 ቀጣዮቹ ተወዳዳሪዎቻችን መክሊትና ክርስቲያን እሺ እነሱ ናቸው ቀጣዩ ጥያቄ ምንድነው ኢየሱስ ክርስቶስ ከሞተ በኋላ መቶ አለቃው ምንድነው ያለው እውነትም ይሄ እግዚአብሔር ልጅ ነው መልሰዋል ያለው እውነትም ይሄ የእግዚአብሔር ልጅ ነው ቃል በቃል ያለች ይነሳል you deserve like the biggest ሎሚ አለ ክርስቲን ምን አይነት ፍሌቨር ይሻልሻል ስትሮበሪ በእኛ ምርጫ እንዴት ነበር ግን ምን ልጋብዝሽ ስትሮበሪ እንዴት ነበር ታጉርሰሽ ጉራሽ 1 2 3 አዳዳለችበት አኝኪው ታፍዛል አትችልም ወደ እኔ ጉራሽ አኝኪው ኦ የትና አላት ነው አይ ደህና ትመስያለሽ አይ ይነሳል አልሽ መልስ ቀጣዮቹ ተወዳዳሪዎቻችን
ራስን አስተዋውቀን እስቲ። ሚስተር ካሌብ እባላለሁ። በቃ እሺ የሰራ ይመስላል ሚስተር ኤፍሬም እሺ ጥያቄያችን የኢየሱስ ክርስቶስ መቃብር የት ነበር? የተቀበረው የት ነው? ጉድጓድ ውስጥ፣ ዋሻ ውስጥ፣ አዲስ ዋሻ ውስጥ። ሎኬሽኑ የት ይባላል? ዋን ቻንስ ነው ያላችሁ፣ ተቆጠቡ። ስፍራው ይሁን ይመልሰው። ያልመለሰ ሁለቱም እንትን ነው የሚበላው። ምንም አልተገለጸም። ተገልጿል። ስም አልተገለጸም። ተገልጿል። ምን አነሳሳት። ለተመልካች ትቻለህ። እሺ ይቀጣሉ ማለት ነው። በቃ የሚመልስ የለም። ቦታ ሲገለጽ ብዙ አልሰማንም። ተገልጿል። ላንብብላችሁ። ቁረጡት። እሺ መጀመሪያ ቅጣታችሁ ምንድን ነው ቦታው? ምንድን ነው? አይ ቦታ አለው ቦታ አለ፣ ችግር የለም። ግን ማለት ነው ያው እኔ እንካፈል ግን እንካፈለው። እኔ የወንድሜን ሸክም አስተማሪ ሆናችሁ ባለመመለሳችሁ በዚህ አጋጣሚ ግን የምናገረው ነገር አለ እና እንዴት ነው እንጎራረሰው? ግን አንተ ግን እንዴት ያቅታል? እኔ እኮ ልተወው ብዬ ነው። ችግር ከቀረጸ በኋላ ነው ባይዴ ከኔ ለብዬ ነው። አንተ ለአንተ ያለውና ለኔ ተገባበዛችሁ እኮ እንጎራረሰው። እንጎራረስ ኖ ተጎራረስ። በማይመልሰው እጅ መጎረስ ጎበዝ ነህ። እኔ አደንቃለሁ ታለንት። እንዴት ነው ካሌብ? እኔ አልበላሁትም። እንዴ ብላው እንጂ እንዴት ጨመራል? ካልበላኸው በጣም ባርኩት ይላል። ስለሰጠኝ አመሰግናለሁ ሚስተር ሳሳት ብላው ልዩ ነው። መጀመሪያ ቀን ልዩ ነው። አንተ እንዴ ቆፍጠን በል ቆምጣጥ በል። የምን ፈልጋላችሁ ለበላ ብዙን እንዴት ነው ሚስተር? ቆምጣጥ ሚስተር ቆምጣጥ በል ለኛ ብሎ ቆምጣጤ የጠጣው ጌታ። ይሄኛው ሳይድ በጣም እየተሸነፋችሁ ነው። ይሄኛው ሳይድ በጣም እየተሸነፋችሁ ነው። እሺ ለዛ ሁለቱም ሚስተሮች አልመለሱትም። መልሱ ከጎልጎታ አቅራቢያ ያለ የሆነች የአትክልት ስፍራ ነች። ያሳዝናል። የአትክልት ቤተሰብ የአትክልት ስፍራ ያሳዝናል። በጣም አዝናናል። ያልተሻረ ያልተገታ በሰማይም ቀጥሏል ክረቱ ጌታ። እሺ ወደ ቀጣዮቹ ተወዳዳሪዎቻችን ስም አጠራራቸውን ያስታውቁልን። አልፊዳን፣ እሺ ማሄር፣ ጥያቄው ስሙ። እሺ የኢየሱስ ክርስቶስን መስቀል በመሸከም የረዳው ሰው ማን ነበር? እና ያለን እንትን ማለት አይቻልም፣ ማፈር አይቻልም። ቺት ያደረገ ሰው ስፔሻል ቅጣት፣ በጣም ቬሪ ስፔሻል ቅጣት። እሺ ልቆጥር ነው። እሺ ጥያቄ ይደገም። በደንብ ስሙ። ከኢየሱስ ክርስቶስ ጋር መስቀሉን በመሸከም የረዳው ሰው ያገዘው ማን ነበር? መሀል መንገድ ላይ እየሄደ ማን ነው የረዳው? የሆነ ሰው ረድቶታል፣ እናውቃለን። እሺ አንድ አለመመለስ አይቻልም። ስም ዮሐንስ፣ ጴጥሮስ፣ ከደቀ መዛሙርቱ ዮሴፍ። እሺ ዮሴፍ ሰዓት አልቋል። አልመለሱም። ለዛ
ይሄው ምንድነው ከኛ ቡድን ይሄው ነይ ያዝ ማሄር ሙሉ ነው የምትጎርሺ መልሱ ልንገራችሁ አይደል? መልሱ ስምዖን ጴጥሮስ ነው ያለችው እኮ ስምዖን ግማሽ መልስ ስምዖን አይደለም ሌላ ስምዖን እኮ ጴጥሮስ ተቀይሮ እኮ ነው። እሺ የመጨረሻ ተወዳዳሪዎቻችን ስሜ አብርሃም ሚስተር አብርሽ እና ሴል ናቸው። እሺ ጥያቄው ከስቅለቱ ጋር የተመሳሰለ የተቀራረበ ስቃይ የሚገልጽ የመዝሙረ ዳዊት ክፍል ምንድን ነው? ዳዊት እንዲህ ብሎ ስለ ኢየሱስ ስቃይ ፕሪዲክት ያደርጋል። ስለ ክሩሲፊክሽኑ ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ ኮት አድርጎታል ጴጥሮስ ነፍሴን በሲኦል አልተውካትም። መዝሙር ላይ ነው የተባለው። መዝሙር ምን ገምስ ስፔሲፊክሊ አውቀዋል ላይክ እንትን ያለው ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ወንጌል ሲሰብካቸው ኮት አድርጎታል። ግን ስፔሲፊክሊ ከመዝሙር ገምቱ። እሺ ሞክሩ የሚመስላችሁ አሴል እስቲ መዝሙር በጣም መዝሙር 85 መዝሙር 85 ገምሽ ታገኝቻለሽ 86 ቀላል ነው ወይዘ እንዴ 86 እሺ መልሱ አይ ተቀጡ ይቀጣል ግን ሚስተር ግን ትንስላለ ግማሽ መልሶታል። ይሄኛው ይሰጥክ ይቆመጣል ግን እንዴ መልሷል ሞራል ፋይት አይቻለሱ እሺ ቀጠን ያለው ነው የሚሰጥ ሎሚ ያለ ላሴ ለሞፈር ሎሚ ጴጥሮስ ብላ ነበር እንፊዳል እሱኛው ነገር ሲሰሪ ተመቀኙ መዝሙርን ያላወቀው በቃ ተመቀኙ። እሺ ላሴ ደም አረ ፌር አይደለም፣ በእውነት ፌር አይደለም። ለመለሱ ነው እሺ ይጎረስ ጎረስ ወይ እንዴ ነርሳታል ነው እንደውም ነጣ ያለው እሺ አሴል ኦሬዲ እንዴት ነው ቲሜቶችህ ሊያው ከጎን ያለው ሰው ለክሎዘስት ፐርሰን አክቹሊ እዚህ አው ከዚህ ውስጥ ሁላችሁ ሎሚ ያልበላ ሰው ክርስቲን ብቻ እንዲህ የጥያቄና የመልስ ውድድራችንን ይመስል ነበር። ዊ ሆፕ ተጫዋቾቻችን ሎሚ ሲበሉ ኢንጆይ አድርጋችሁኛ። በጣም ተዝናንተን ነበረ። ፊታቸው ላይ የነበረው ኤክስፕሬሽን በጣም ኢንጆይ አድርገናል እና አዝ ዊ ሳው ሞስት ኦፍ ዘም በጣም ተሳስተዋል። ባይብላቸው ማንበብ አለባቸው እና አጥኑናቸዋለን ኢን አድቫንስ ሁላችንም ዊ ሆፕ ዩ ኢንጆይድ ኢት። ከቀሪ ፕሮግራሞቻችን ጋር አብራችሁ ቆዩ። ተነስቷል ኢየሱስ ተነስቷል ተነስቷል ተናሸንፏል ተነስቷል ኢየሱስ ተነስቷል ተነስቷል ተናሸንፏል ቃቂ ዛሬ በጣም እንግዶች አሉ ነው ልጆቻችንን ለማዝናናት ያ ዋው 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 ቃቂ ደረጂ ዋው ሃይ 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 አስተዋውቅሻለሁ ሃይ ደናችሁ ሰላም ቢያችሁ እንጂ እንዴ አፈረች ቃቂ ቀራቢ ቃቂ ቅድም ነግሬሽ መንገድ ላይ ዛሬ እንግዶች አሉ ልጆች አሉን ምናሳያቸው በጣም ደስ የሚል ፕሮግራም አለን አላልኩኝ? ኦኬ ዋናው ሰውሽ ናም ይባላል። ናኦይ እኔ ነኝ። አንቺ ማን ነሽ? ኤድና
ኤድና አንቺስ ጎበዝ ልኛ ጎበዝ ልጅ አንቺ ማን ነው ስምሽን ንገሪኝ ያልሽ ነው እኮ ስምሽ ማን ነው እኔ ስም ቃቂ ይባላል ቃቂ ዋው ልጆችን ኃይላቸው አይ ልጆች ደስ ሲሉ እንኳን አደረሳችሁ ጎበዝ ለምን በዓል ነው እንኳን አደረሳችሁ ያልሻቸው ዛሬ ጌታችን ኢየሱስ ክርስቶስ የተወለደበት በዓል የተወለደበት አይደለም ዛሬ ትንሣኤ በዓል ነው የትንሣኤ በዓል ምንድን ነው ቃቂ አንቺ በዚህ ቀን ፋሲካ አይደለ እንዴ ትንሣኤ በዓል እንጂ ገና ነው እንዴ ንገሯት እንጂ የትንሣኤ በዓል ነው ኦኬ የትንሣኤ በዓል ነው ክርስቶስ የሞተበትና የተነሳበት ናይስ ቃቂ ቃቂ ለምን ዛሬ እንደተጋበሽ ታውቂያለሽ እንዴ እንጠይቃቸው አላውቅም እንደተጋበሽ አታውቂም ዛሬ ለልጆች የምታሳይልን ነገር አለ አይደል ታለንት አለሽ አይደል እንዴ ቃቂ አዎ በጣም ጎበዝ ናት ደግሞ እውነት በጣም ብዙ ነገር ትችላለች ስለዚህ እሷ ደግሞ ለልጆች ታሳይልናለች እናንተ የምትፈልጉት ነገር ጠይቋት አይደል ቃቂ ልጆች ምን ታርግለት ትዘምርልን እስቲ ዘምሪልን ለፋሲካ ለፋሲካ ቃቂ ጠፋብሽ እንደ መዝሙር እኮ ዘምሪላችሁ ቅድም ምን ስትይ ነበረ ተነስቷል ናይስ ዘምሪልን ልጆች ዘምሪላቸው ተነስቷል ዘምሪላቸው እናውቃለን እሺ አሁን ፊትሽን ዳጋ አድርገሽ አይተሻቸው ልጆቹን አይሻቸው ካሜራው ጋር ወደ እነሱ አሁን አብረን እንዘምራለን እሺ ቃቂ እናንተም ደግሞ አግዟት እሺ እናግዛታለን ቃቂ አሁን ጀምሪ እንቁጠርላት 1 2 3 ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ ከሩቅ ተንከባሏል ብቻ ነው አስክሬኑ የታል እውነትም ኢየሱስ ተነስቷል ዋው ቃቂ አንቺ ስጦታ አስፈልግሽ ይሄው ከርሜላ ቃቂ እኔ ልያዝልሽ ኦኬ ባላ እንዳትበላ አልበላብሽም እንዳይበላብሽ ጠብቂው እንዳይበላብሽ እያየሽ እሺ ቴንክ ዩ ግን ዋው ለልጆች ማስተላለፍ የምትፈልጊ መልእክት የለ አለኝ ለልጆች ቅድም የነገርሽኝ በሙሉ ነገራቸው ኦኬ ልጆችዬ ዛሬ ቀኑ ኢየሱስ ክርስቶስ ለኛ ሲል ራሱን የሕይወቱን የሰጠበት ቀን ነውና ኢየሱስ እኛን በጣም እንደሚወደን በመስቀል ላይ ያሳየበት ቀን ነው ስለዚህ ኢየሱስ ክርስቶስ ይወዳችኋል ኢየሱስ ክርስቶስ በጣም ነው የሚወዳችሁ ልጆችዬ እኛም እንወዳችኋለን ኢየሱስ ለኛ ሲል ሞቶ የተነሳበት ከዛ ህይወት የሰጠበት ቀን ነው አይደለ ስለዚህ ማናችንም ሰው ልጆች ማንንም አይወደኝም ማለት አለብን እንዴ የለብንም አይደል ቃቂ አለብን እንዴ የለብንም ኢየሱስ በጣም ስለሚወደን ማን የሚወደን አለ ካላችሁ ማን ይወደናል ኢየሱስ ይወደናል ደግሞ ኢየሱስ ክርስቶስ ሞተ እንዴ አልሞተም ተነስቷል አልቀረም ቃቂዬ ስለዚህ ኢየሱስ ተነስቷል ደግሞ ምን መናገር አለብን አይደል ዋው ቴንክ ዩ ኢየሱስ ለኛ እንደሞተና እንደተነሳ እንደሚወደን ነው አይደል አዎ ልጆች እናንተ እንደዛ አድርጉ እሺ ቴንክ ዩ ነው ይሄን ያልሽኝ አንቺ ኤድና በጣም ነው ወዳችሁ ልቀፋችሁ ቴንክ ዩ ቃቂ በጣም ነው የምንወድሽ እንግዲህ አድርጋችሁ ስለጋበዛችሁ እናመሰግናለን ቴንክ ዩ በላቸው ቴንክ ዩ መልካም በዓል እንኳን ለትንሣኤ በዓል በሰላም አደረሳችሁ የግጥሜ ርዕስ የደሙ ንግግር። ያ ተላላ ቃየል
ባላስተዋለ ልብ ወንድሙን ቸኩሎ መስዋዕት ቢበልጠው ደሙን ቢያፈስጥሎ ዝምተኛ ድምፁ በደም አስተጋብቶ አፍፊት ብዙ ጮኸ መልስ አመጣ ገብቶ ፍረድልኝ የሚል ተበደልኩኝ የሚል ደም ያወራል ለካ አይደለም ዝም የሚል አሁን በምድር ላይ ብናይ ብንቆጥራቸው ብዙ ደም ነበሩ አልሰማንም እንጂ ፍረድልን ያሉ ግን ከዚህ ሁሉ ደም ለግፍ ገዳዮቹ እጅግ የሚራራ በደም የተኳለ የምሕረት ሙሽራ በጅራፍ ቁስሎቹ ወንጌል ይሰበከ የዓለም ድንቅ አፍቃሪ ወርዶ ያንበረከከ ደሙ መጮህ ሲችል ተበደልኩ እያለ ለካ ነበር ኢየሱስ እየተኳኳለ አላወቀ ገዳይ እያጎሳቆለው ሊምራው እንደሆን ገላውን በቁስል እየጎነጎነው ጌታችን ኢየሱስ እየቻለ አፉ መናገር ማሳመን መልስ ቢያጡ ካፉ እንደ ወንጀለኛ ዋጋውን ቢተመን ይሙት ብለው ቢሉ ሁሉም ቢያውጁበት ፍርድ እየተዛባ ደሙ አባቱ ፊት ይጠይቃል ምሕረት የገዳዩ ሐሳብ የፈራጆቹ ፍርድ ተመሳቀለና ስጋውን ሲያደሙት አጥንቱን ሲሰብሩት ያውቅ ነበርና ለነሱ እንደሚሞት አይገርምም እንዲህ ነው የጌታዬ ስጋ በቁስል ታረሰ በሚፈሰው ደሙ አዲስ ህይወት የሚል ፍቅር ተደረሰ አመሰግናለሁ ኢየሱስ ተነስቷል ሞትን አሸንፏል ኢየሱስ ተነስቷል ሞትን